የአሜሪካ ሽንት ቤቶች አስገራሚ ንድፍ። ሽንት ቤቶች በሁሉም ቦታ የሚገኙና ቀላል የሚመስሉ ቢሆንም በዓለም ዙሪያ ስንዘዋወር ግንባታቸው በጣም የተለያየ መሆኑን እናስተውላለን። Toilets. Did you notice if you traveled around the world how different they are? ይህም ልዩነታቸው ደግሞ ጥልቅ የባህል ልዩነትን ያሳያል። አሜሪካና አውሮፓ አንድ አይደሉም፣ ሽንት ቤቶቻቸውም እንዲሁ። የሰው ልጅ ምግብን መገባል፣ ነገር ግን ሁሉም አይጠቅመውም። ስለዚህ ቆሻሻውን ያስወግዳል። ይህንንም ቆሻሻ በብቃት ለማስወገድ ደግሞ የተለያዩ ቴክኖሎጂዎች በዓለም ላይ ተፈጥሯል። በአሜሪካና በአውሮፓ በብዛት ጥቅም ላይ የሚውሉ የፍላሽ ሽንት ቤቶች ሲሆኑ የአሰራር መሪዎቻቸው ግን ፍጹም የተለያዩና በጭራሽ የማይገናኙ ናቸው። በዋና አውሮፓ ፑሽዳውን የተባለው የሽንት ቤት አይነት የተለመደ ነው። በዚህም ሞዴል ውስጥ ውሃን በቀጥታ ወደ ታች በማፍሰስ ቆሻሻውን ከፍቶ ያወጣዋል። በአንጻሩም በአሜሪካና በእንግሊዝ ሰፎኒክ የተባለ አይነት ጥቅም ላይ ይውላል። ይህም ሽንት ቤት የቫኪዩም ኃይልን በመጠቀም ቆሻሻውን ወደ ውስጥ ይስባል። የአሜሪካ ሰፎኒክ ሽንት ቤቶች ከአውሮፓውያኑ የበለጠ ውሃ ይጠቀማሉ። ምክንያቱም የቫኪዩም ስራውን ለመስራት የተወሰነ የውሃ መጠን ሁል ጊዜ በሳይን ውስጥ መኖር ስላለበት ነው። የአውሮፓ ሽንት ቤቶች ግን ውሃ ስለማይቋጥሩ ሁለት አይነት የውሃ መልቀቂያ ደብል ፍላሽ እንዲኖራቸው ያስችላል። ይህም ውሃን ለመቆጠብ ይረዳል። የአሜሪካ ሽንት ቤቶች በውሃ የተሞሉ በመሆናቸው መጥፎ ሽታን የመሸፈን ብቃት አላቸው። በአውሮፓ ግን በተለያዩ በዱር ደች እና የጀርመን ቤቶች ፑሽ አውት የተባለው ቆሻሻ የሚያርፍበት መደርደሪያ ያለው ሽንት ቤት አለ። ይህም ለምርመራ እንዲረዳ ተብሎ የተሰራ ነው። German toilets, the old type, now they are disappearing, but you still find them. It's the opposite. The hole is in front. France, the hole of the toilet bowl is in the back. Anglo-Saxon world, United States, you get, the toilet bowl which is full of water so that... My God, it did strike me. Isn't this the key? In France, revolutionary approach. Hole for the sheet in the back, it should quickly be liquidated, like a kind of a guillotine. Anglo-Saxon, pragmatic, let it float, let's be rational. German, metaphysics and poetry. You observe it, you think, and so on. ፈላስፋው ዝዛክ እንደምለው እነዚህ የሽንት ቤት ንድፎች የሀገሪቱን አስተሳሰብ ያንጸባርቃሉ። ፈረንሳዮች በፍጥነት ማስወገድ ይፈልጋሉ። እንግሊዞች በተግባር ላይ ያተኩራሉ። ጀርመኖች ደግሞ ቆሻሻን አይተው እንዳያስቡ ግጥማዊና ፍልስፍናዊ ተደርጎ ተሰርተዋል። ሌላው ትልቁ ልዩነት በሽንት ቤቶች ክፍሎች መካከል ያለው ክፍተት ነው። በአሜሪካ ሽንት ቤቶች ክፍል ከታችና ከላይ ሰፊ ክፍተት አላቸው። ይህም በአውሮፓውያኑ ዘንድ እንግዳ ነው። ምክንያቱም እነሱ ሙሉ በሙሉ የተሸፈኑ የግል ክፍል ይመርጣሉ።
እንዲመለሱ ለማበረታታት ነው። በአጭሩ አሜሪካ ሽንት ቤቶች ምቾትን ለማስቀደም ሳይሆን የምርት ውጤታማነትን ወይንም ፕሮዳክቲቪቲን ለመጨመር ታስቦ የተሰሩ ናቸው። አሜሪካና አውሮፓ አንድ አይደሉም፣ ሽንት ቤቶቻቸውም እንዲሁ። ስለዚህ ቪዲዮ ወይንም ስለሌላ ቴክኖሎጂ ልዩነት ሌላ ማወቅ የምትፈልጉት ነገር ካለ ኮሜንት ላስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። በአዳዲስ ቪዲዮዎች ተመልሰን እስከምንገናኝ ደህና ሁኑ። ሰብስክራይብ ማድረግ እንዳይረሳ።